ትላንት ሁለት ጥያቄዎችን ሰርቼ ነበረ። ሁለቱም በተከታታይ ዓመት የመጡ ኢንትራንስ ጥያቄዎች ናቸው። አባቴ ይሄ ጥያቄ ማለት ነው አግሮባት ሰርቶ እንደዚህ ቢመጣ ምን ዋስትና አለ? ምንም። ስለዚህ ተመልከተኛ ዋት ኢዝ ዘ ሰም ኦፍ ኦል ኢንቲጀርስ ፍሮም 1 to 100 that are divisible by 2 or 5 ነው የሚለው። ሰማቸውን ነው የምንፈልገው። ከአንድ እስከ 100 ያሉ ቁጥሮችን ምን አይነቱ ቁጥሮችን ዲቪዚብል ባይ 2 or 5 ነው የሚለው። በሂሳብ ላይ ኦር እና ኤንድ ይለያያል። ኤንድ ማለት ይኸው ዲቪዚብል ባይ 2 and 5 ካለ ለሁለትም ለአምስትም የሚካፈል ቁጥር ማለት ነው። ለሁለትም ለአምስትም የሚካፈል ቁጥር ማለት ለ10 የሚካፈል ቁጥር ማለት ነው። ዲቪዚብል ባይ 10 የሆኑ ለምሳሌ 10 ከስንት እስከ ስንት ያሉ ከ1 እስከ 100 ያሉ ዲቪዚብል ባይ 10 የሆኑ 10 20 እያለ ይቀጥላል እስከ ስንት ድረስ ነው? ፍሮም ነው የሚለው 1 to 100 ስለዚህ 100ም አለበት ማለት ነው። ዲቪዚብል ባይ 2 and 3 ማለት ዲቪዚብል ባይ 6 ማለት ነው። ስለዚህ የሁለትና የአምስትን ሰማቸውን አንሰራም። የ10ን ከሰራን ይበቃል። ለሁለትም ለአምስትም የሚካፈል ማለት ለ10 የሚካፈል ነው። ስለዚህ ኤዋንን ታወጣለህ። ጊቭኖቹን ብቻ ታወጣለህ። ኤዋን 10 ነው። ኤን ስንት ነው? 100 ነው። 100 ነው። ኮመን ዲፍረንስ ስንት ነው? 20 ሲቀነስ 10 ነው። ኤን ስንት ነች? እችን ዘዴ ነው የምታውቁት። ኤን ኢዝ ኢኳል ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው አይደለም? የመጨረሻው የሚወሰድ ከሆነ እንደዚህ አድርጉ። ኤን ኢዝ ኢኳል ቱ ኤኤን ኦቨር ኤ1 እችኛውን መጠቀም ይችላሉ። ኤኤን ስንት ነው? 100 ነው። ኤ1 ስንት ነው? 10 ነው። ስለዚህ 10 ነው ማለት ነው። ኤን ስንት ነው? 10 ነው ማለት የኛውን ባልጠቀም ችግር የለውም። ኤን 100 ከተካተተች ማለት ነው። የመጨረሻዋ ከ1 እስከ 100 ብሎ 100 የምትካተት ከሆነ እንደዚህ መጠቀም ይችላላችሁ። ኤን 100 ነው ማለት ነው። ስለዚህ ኤስኤን ኢዝ ኢኳል ቱ ኤን ታይምስ ኤ1 ፕላስ ኤኤን ኦቨር 2 በዚህ ተጠቅማችሁ የማግኘት ትችላላችሁ። ኤንድ ከሆነ ለሁለትም ለአምስትም ይካፈላል ማለት ለ10 የሚካፈል ቁጥር ማለት ነው። ኦር ከሆነስ? ኦር ከሆነ ግን ዲቪዚብል ባይ 2 or 5 ማለት ለሁለት የሚካፈሉትን ሰማቸውን ሰራለሁ፣ ለአምስት የሚካፈሉትን ሰማቸውን ሰራለሁ። ከዛ በኋላ ሲቀነስ ለ10 የሚካፈሉትን ሰማቸውን ከሰራ በኋላ እቀንሳለሁ። የሁለቱን ሰማቸውን ደምሬ የ10ን ሰም እቀንሳለሁ ማለት ነው። ይሁን የሁለትን ለምሳሌ ይወጣ ሁለት ከ1 እስከ 100 ነው አይደል የሚለው? ከ1 እስከ 100 ፍሮም ነው የሚለው። ከ1 እስከ 100 ከዚህ ከ1 ስለማይካፈል ለሁለት ከ1 ቀጥሎ ማን ያለው? ሁለት አይደለም? ከዛ ሲቀጥል ስንት ነው? 4 ሁለት እየጨመራችሁ 6 እያለ ይቀጥላል እስከ ስንት ድረስ? ፍሮም 1 to 100 ሰን 100 እንዳለችበት ማለት መጨረሻ አይደል? 100 አይደለም? ይሄው ለአምስት የሚካፈሉት ለማን ናቸው? ከ1 ቀጥሎ ያለው ለአምስት የሚካፈል ቁጥር ማን ነው? 5 ሲቀጥል ማን ነው? 10 ሲቀጥል 15 እያለ ሄድና ለ100 ትካፈላለች 100። ስለዚህ 100 ለአምስት የምትካፈል ስለሆነ 100 መካታለሁ። ለ10 የሚካፈሉት ደግሞ ከ1 ቀጥሎ ያለው ማን ነው? 10 20 30 እያለ እስከ ስንት ድረስ? እስከ 100 እንዲህ እሰራለሁ ማለት ነው። ለሁለት የሚካፈል ለምንድን ነው እዚህ ጋር ለ10 የወሰድኩትኝ? ለሁለት የሚካፈሉትን 2 4 6 8 10 12 አሉ። ልብ አድርጉኝ። ለአምስት የሚካፈሉ 15 አለ 20 25 እያለ ይቀጥላል። ሁለቱም ውስጥ ሁለቴ የተቆጠረ አለ። ለምሳሌ 100 ነው። እስከ 100 ድረስ ነው የማደርገው። 100 እዚህ ጋር ሁለቴ አለ። 10 ናያችኋት እዚህ ጋር 10 የተደገመ ስላለ ለ10 የሚካፈሉ ናቸው። እነኚህ ደግሞ ማንኛውም ቁጥር ለ10 የሚካፈል ከሆነ የአንድ ቤቱ 0 ነው አይደለም? 0 ያለባቸው እነኚህ ሁለት ጊዜ ስለሚቆጠሩ ለ10 የሚካፈሉትን እነሱን ቀንሳለሁ ማለት ነው። ምንድን ነው የማደርገው? ዲቪዚብል ባይ 2 የሆኑት እነማን ናቸው? ኤስኤን እንሰራለሁ። ኤስኤን ኢዝ ኢኳል ቱ ኤን ታይምስ ኤ1 ፕላስ ኤን ኦቨር 2 አይደለም? ኤን ስንት ነች? 100ን ለሁለት ነው ማካፈለው። 100 ስትካተት እንደዚህ 100 ሲካፈል ለሁለት ወይም ኤን ኢዝ ኢኳል ቱ ኤን ኦቨር ኤ1 ትላላችሁ። ኤን ስንት ነው? 100 ነው። ስለዚህ ኤ1 ስንት ነው? 2 ነው። ስለዚህ ኤን ስንት ነው? 50 ነው ማለት 50። ኤ1 ስንት ነው? 2። ኤን ስንት ነው? 100 ኦቨር 2 በሁለት 25 25 ሲባዛ 100 2 ዲቪዚብል ባይ 5 የሆኑትን ደግሞ ኤስኤን ኢኩዋል ኤን ታይምስ ኤ1 ፕላስ ኤን ኦቨር 2 ኤን ስንት ነች? ኤን 100 ሲካፈል ለ5 አይደለም? ኤን ኦቨር ኤ1 ነው የምለው ምክንያቱም 100 ስለተካተተች የመጨረሻው ቁጥር አይደለም? ትላንትና የሰራ ነው። እዚህ ጋር መጨረሻው
እስከ 100 ነው የሚለው፣ በ20 እና በ100 መካከል ነው የሚለው። ስለዚህ በመካከል ያለ ስለሆነ 200 አትወሰድም። ቀጥሎ ያለው 199 ነው፣ አልወሰድኩትም። 198 ነው የወሰድኩት። ይሄኛው ቀጥታ በዚህ በቀመሩ ነው የሰራሁት አይደለም። እንደዚህ ሲካተት 100 ካለችበት እንደዚህ አካፍላለሁ። 100 ሲካፈል ለ5 20 ነው አይደለም። ስለዚህ ኤን 20 ነች 20 አይደለም። ኤን ኢዝ ኢኳል ቱ ኤን ኦቨር ኤ1 ኤን ስንት ነው 100 ኤ1 5 20 ታይምስ ኤ1 ስንት ነው 5 ፕላስ ኤን ስንት ነው 100 ኦቨር 2 በሁለት አንድ በሁለት 10 10 ታይምስ 105 እዛ 10 እናወጣለሁ። ኤን ኢዝ ኢኳል ቱ ኤን ታይምስ ኤ1 ፕላስ ኤን ኦቨር 2 ኤን ስንት ነች 100 ሲካፈል ለ10 10 ኤ1 ስንት ነው 10 ኤን ስንት ነው 100 ኦቨር 2 በሁለት አንድ በሁለት 5 5 ታይምስ 110 እናደርጋለሁ። ኤስኤን ኢዝ ኢኳል ቱ 1 ላይ ነው። ኤስኤን ዲቪዚብል ባይ 2 1 ሲ ፕላስ ኤስኤን ዲቪዚብል ባይ 5 እንወስዳለሁ። ከዛ ሲቀነስ ኤስኤን ዲቪዚብል ባይ 10 ያልነውን ማለት ነው። ሶ ኤስኤን ዲቪዚብል ባይ 2 ስንት ነው 2550 ነው። ፕላስ ኤስኤን እቺ 1050 ነች ማይነስ 550 2550 ሁለቱን ስደምር 0 ስፍራ እንዳለን 6 3 ማይነስ 550 3050 ኤስኤን ኢዝ ኢኳል ቱ እንደዚህ ይሆናል ማለት ነው።